ስለዚህ የሰው ልጅ መፈጠር እና የሰው ልጅ በኤደን ገነት ውስጥ ሆኖ መፈጠር የእግዚአብሔር የመጀመሪያ ፈቃዱ ነበር። ዛት ኢዝ የሜጀር ማይልስቶን። ከዛ ቀጥሎ የሰው ልጅ በፈቃዱ ዕፀ በለስን በልቶ ከገነት ሲሰደድ ወደ ምድረ ፋይድ ሲወርድ ይሄኛው አኗኗሩ የእግዚአብሔር ሁለተኛ ፈቃድ ወይም ሰከንደሪ ዊል ኦፍ ጋድ ይሆናል ማለት ነው። ከዛ በኋላ እንግዲህ የሰው ልጅ አሁንም በፈቃዱ የወሰደው ፓዝ ወዴት ወሰደው? ወደ ኖህ የጥፋት ውሃ። ስለዚህ በኖህ ዘመን ከፍተኛ የሆነ የጥፋት ውሃ ሲከሰትና የምድር ዘሮች በሙሉ ሲጠፉ ከኖህና ከዘመዶቹ ከ8 ቤተሰቡ አባላት በስተቀር ሁሉም ሲጠፉ እዛ ጋር ሌላ አናዘር ማይልስቶን አፕን አደረገ። ይቅርታ ምን ማለት ነው? አሁን እዚህ ጋር በጣም እንደነገርከን ክላይሜት ላይ ከፍተኛ የሆነ ለውጥ መጣ። የአየር ንብረቱ ወጥ የነበረው የሚፈራረቁ የአየር ንብረቶች በረሃማ አካባቢ አለ፣ በዛፍ የተሸፈነ አካባቢ አለ። ሲዝኖች ይፈራረቃሉ። ሆስታይል የሆነ ዓለም ተፈጠረ። ለመኖርም አስቸጋሪ የሰው ልጅ እድሜውም የተቆረጠ ያነሰ ሆነ። ከ900 ከ800 እድሜው ራሱ እኮ በክላይሜቱ ነው ዴቭ። እግዚአብሔር እንግዲህ ጥበበኛ ነው። ክላይሜቱን ዲስኦርደር በማድረጉ እድሜውንም ቆረጠው ማለት ነው። ኢቭን ምንድነው አልትራቫዮሌት ሬይስ ኦዞን ሌየርን በደንብ ፔኔትሬት ማድረግ የጀመሩት ከእርግማኑ በኋላ ነው የሚል ሐሳብ አለ። ግልጽ ነው ሐሳቡ ዴቭ። እና እድሜያችን ራሱ ኮምፕሮማይዝ የሆነው ኢንቫይሮንመንቱን ቀድሞ ኮምፕሮማይዝ በማድረግ ነው። ይሄ ደግሞ የእርግማን ውጤት ነውና ኢቭን ኢንቫይሮንመንት ሆስታይል ስለሆነ ለኛ እድሜያችንም ማጠረ ነው። ቬጂቴሪያን አለመሆናችንም እንግዲህ እንስሳትን መብላት እንስሳዊ ያደርጋል፣ እድሜንም ያሳጥራል። ረዳት ያለብን ኢፌክቶች ይኖሩታል በርግጥ። ከዛ በኋላ ሌላ አንድ ሜጀር ኢሹ ማንሳት የምፈልገው በፔትሪያርኪ ወይም በአበው ስርዓት ነበር ይተዳደሩ የነበሩት። በዘር በቋንቋ በነገድ መከፋፈል አልነበረም። ከዛ ወዲህ ግን ሴም ካም ያፌት የሚባሉ 3 የኖህ ልጆች ምድርን በዕጣ ተከፋፈሉና 3 የተለያዩ ዘሮች ሆኑ። ከነሱ በኋላ የሚመጣው ጀነሬሽን አዲስ መስመር ይይዛል ማለት ነው፣ በ3 መስመር። ይሄ ትልቅ ሜጀር ማይልስቶን ነው አይደል? አናዘር ማይልስቶን ነው። እሺ ከዛ በኋላ እንግዲህ አሁን ይሄንን ፋስት ትራክ አድርገን ሌላ አናዘር ሜጀር ማይልስቶን ላይ እንሂድ። አብርሃም ይመስለኛል። ከአብርሃም በፊት ግን ዴቭ እዚህ ጋር እንደው 3ቱን ሴም ካም አድሬስ ብናደርጋቸው ዴቭ። እና እንግዲህ የምድር ላይ ዘፍጥረት ምዕራፍ 11 ላይ ቋንቋዎች ይከፋፈላሉ። የመጀመሪያው ቋንቋ ዕብራይስጥ ነው ተብሎ ይታመናል። እና ይህ ዕብራይስጥ ቋንቋ በአብርሃም በኩል ለእስራኤላውያን እንደጸናላቸው ከዛም ወደ ኢትዮጵያ ገብቶ ከሳቢያን ላንጉዌጅ ጋር ሃይብሪዳይዝድ ሆኖ ግዕዝ እንደሆነ እናምናለን። ነገር ግን ነገዶች ደግሞ ለ3 ተበትነዋል። እንግዲህ አናዘር ማይልስቶን ማለት ነው። እግዚአብሔር እንግዲህ አንድ የነበረውን ዓለም 3 አድርጎ ሰንጥቆታል። ሴም ካም ያፌት ብሎ ማለት ነው። እና እነዚህ ሴም ካም ያፌት ደግሞ እያንዳንዳቸው ምንድነው ዲፍረንት ኢኮኖሚ ነው እንዳው የተደረጉት። ምን ማለት ነው? ሴምን ምን ብሎ ነው የባረከው? የሴም አምላክ እግዚአብሔር የተባረከ ይሁን፣ እግዚአብሔርም በሴም ድንኳን ይደር ብሎ እዚህ ጋር እንግዲህ ትንቢት ነው የተናገረው። ነው ነብይ ስለነበረ ትንቢት ነው የተናገረውና ክርስቶስ በሴም ዘር ይወለድ ማለት ነው አንደኛ። ሁለተኛ ክርስቶስ ወደዚህ ዓለም በመጣ ጊዜ የሴም ዘሮች ክርስቲያኖች ይሁኑ፣ የመሲሁ ተከታዮች ይሁኑ የሚል በረከት ነው የሰጠው። ወራስ ካም ደግሞ ተረግሟል። ካም እርጉም ይሆን ብሎ የአባቱን ራቁትነት ስለገለጠ ካምን ረግሞታል ማለት ነው እንግዲህ። እና እዚህ ጋር የተባረከ ሴም አለ፣ የተረገመ ካም አለ። ኢንተርሚዲየት ደግሞ ያፌት ነበር እና ያፌትን በደንብ አልባረከውም አልረገመውም፣ ኢንተርሚዲየት አድርጎ ነው የተወው ማለት ነው። እና ጀነራሊ እነዚህ ሴም ካም ያፌት ተብለው ዲዚግኔት የተደረጉት ህዝቦች ከማጋ ነው ሞደርን ከሆነው ዓለም ጋር ኮሬስፖንድ የሚያደርጉት የሚለውን መረዳት አለብን። እንግዲህ ለሂስትሪ ኦሪየንትድ ስንሆን በደንብ መጽሐፍ ቅዱሳዊ ትንቢቶችም ምንድነው መጽሐፍ ቅዱሳዊ ታሪኮችም በደንብ ትርጉም ይሰጡናል ማለት ነው። እና እዚህ ጋር ማለት የምፈልገው ነገር ምንድነው? እግዚአብሔር በሴም ድንኳን ይደር ብሎ ሴማውያንን እንግዲህ ከሴም በኋላ ደግሞ አብርሃምን ሌላ በረከት ባርኮታል። እንግዲህ አብርሃም ራሱ ሴማዊ ነው።
በሴማዊነቱ ላይ ደግሞ ሌላ ኪዳን ተጨምሮለት ምንድነው ደብል ብለሲንግ ነው የተሰጠው። የሴም በረከትን እንደተሸከመ ሆኖ ከሌሎች ተለይቶ በዛ ላይ ደግሞ አብርሃሚክ የሆነ ብለሲንግን ተቀብሏልና ጀነራሊ በኋላ መተን እንደምናየው ሚድል ኢስት ላይ ያለው ሪጅን አብርሃሚክ የሆነ ሪጅን እንደሆነ እንረዳለን። ቤዚካሊ አረቦቹና እስራኤሎቹ አብርሃም ነው ሁለቱም የሚወጡት ማለት ነው። ነገር ግን ሴም የሚለው ዘር ክርስቲያኒቲን የተቀበለውን ዓለም የሚይዝ ይመስላል። ጀነራሊ እንግዲህ ምንድነው ክርስቲያኒቲ ሂስቶሪካሊ ያዘ ሂስቶሪካል ፎርስ በዓለም ላይ ጸናው ዩሮፕ ነው። እንግዲህ ኢስተርን ዩሮፕ ዌስተርን ዩሮፕ ሁለት ባህሪ አማኞች ቢሆኑም አዘ ሂስቶሪካል ፎርስ ግን ክርስትናን በዓለም ላይ አጸንተውታል ማለት ነው። እንግዲህ ከሙስሊሞች ጋር ተዋግተው ክርስትና በዓለም ታሪክ እንዲጸና አድርገዋል። እኛ በምንኩስናና በቅድስና በእውነተኛ ሃይማኖት በትርጓሜ እንደጸና ነው እነሱ ደግሞ ክርስቲያኒቲን አዘ ሂስቶሪካል ፎርስ አጸንተውታል ማለት ነውና ጀነራሊ ሚድል ኢስትን አብርሃሚክ ብንለው ዩሮፕን እና ሚድል ኢስትን ኮምባይንድ ደግሞ የሴም ዘሮች ልንላቸው እንችላለን ማለት ነው። ይሄ ብለሲንጉ ነበራቸው ማለት ነው መረዳት ያለብን። ከዛ በኋላ ደግሞ የያፌትን ነገዶች ሲጠቅስ በሩቅም ወዳሉ የአሕዛብ ደሴቶች እያለ የያፌትን ነገዶች ፋር ኢስተርን ወደ ሆነው ዓለም እንዳሉና እንግዲህ ሪፈረንሱ ማን ነው? እዚህ ጋር ሪፈረንሱ እዚህ ጋር እስራኤል ነች። እስራኤልን እንግዲህ ወገብረ መድኃኒተ በማይከለ ምድር ብሎ ማይከለ ምድር ያላት ኢየሩሳሌምን ነው እና ኢየሩሳሌምን ኦን ያደረጉ እስራኤላውያን ማይከለ ምድር ሆነዋል። ታሪክ ከነሱ አንፃር እንዲለካ እግዚአብሔር ፈቅዷል። ሌላው እዚሁ ጋር አድሬስ ማድረግ የምፈልገው ምንድነው ሬፈረንስ ፍሬሙ እስራኤል ነች። አንድ ነገር ሴንተሩና ሬፈረንስ ፍሬሙ ሴት ከተደረገ ሌላው ዴፊኒሽን ቀላል። አሁን ሂስቶሪያኖች ኢንዶሴንትሪክ የሆነ ሂስትሪ አለ። ህንድን ታሪክ አድርጎ ማዕከል አድርጎ የሚነሳ ታሪክ ግልጽ ነው አይደለም ሀሳቡ። ዩሮሴንትሪክ የሆነ ታሪክ አለ፣ አውሮፓን መሰረት ያደረገ ግን ቲዮሎጂካል የሆነው ሂስትሪ ጁዲዮ ሴንትሪክ እስራኤልን ነው ማለት ነው ማዕከል የሚያደርገውና በሩቅም ወዳሉ የአሕዛብ ደሴቶች ብሎ ከእስራኤል በሩቅ ምስራቅ ወዳሉ ፍራግመንትድ ከሆኑ አይላንድስ ወይም ደግሞ እጅግ ከብዙ የደሴት ስብስቦች የተሰሩ እና ብዙ እንግዲህ እግዚአብሔር የያፌትን ምድር ያስፋ ብሎ ነው የባረካቸው ማለት ነውና ስፋታቸውም እጅግ ሰፊ የሆኑ ምድሮችን የያዙ ፋር ኢስተርን የሆኑት ሪጅንስ ወይም ደግሞ ሞንጎሎይድ የሆነው ሬስ ያፌት እንደሆነ እንረዳለን። በብዙ መረዳት እንግዲህ ይሄን መረዳት በደንብ መጽሐፍ ቅዱስንና ታሪክን ስናነብ የምናገኘው መረዳት ነው። በተረፈ ግን ላይክ ኢንዲያን ሰብኮንቲኔንታልና አፍሪካን ካም እንደሆነ ከብዙ ማስረጃዎች እንረዳለን ማለት ነውና ሴም ካም ያፌትን ሞንጎሎይድ ኒግሮይድ እና ካውካሶይድ ከሚለው ሰኩላር ሂስትሪ ጋር ኮረስፖንድ የሚያደርግ ይመስላል። እንደዚሁ እንደው ጂኦፖለቲካሊ አት ሃየር ሌቭል ይሄንን ፖድካስት የሚያዩ ሰዎች ጂኦፖለቲክስ ፎሎ የሚያደርጉ ደግሞ ሰዎች ካሉ ጂኦፖለቲክስ ላይ እንግዲህ ምስራቅና ምዕራብ ተብሎ ነው ዓለም የሚከፈለው፣ ኢስተርን ብሎክ እና ዌስተርን ብሎክ ማለት ነው። እና አሁን ደግሞ ከኮቪድ በኋላ ምንድነው ግሎባል ሳውዝ የሚባል ዴዚግኔሽን መጥቷል። ላይክ ከኢስትም ከዌስተርን ብሎክም ጆይን ያላደረጉ ኒውትራል እና ነን አላይንድ ሙቭመንት ውስጥ የነበሩ ማለት ነው ዴቭና ግሎባል ሳውዝ ተብሏል። በዋነኝነት አፍሪካን፣ ኢንዲያን ሰብኮንቲኔንትን፣ ሳውዝ አሜሪካን የሚጨምር ነውና ጀነሪካሊ ዌስትን ከሴም ጋር ኢስትን ከያፌት ጋር ሳውዝን ከካም ጋር ኢኩዌት ልናደርገው ትራያንግል ይሰራል ማለት ነው። እንደዚህ አይነት መረዳት ሊኖረን ይችላል እና በስተመጨረሻ ግን ሃይብሪድ ሬሶች አሉ። እዚህ ጋር መረዳት ያለብን ፒውርሊ ካም ፒውርሊ ሴም እና ፒውርሊ ያፌት የሆነ ዘር የለም። እርስ በርስ ምንድነው የተዋለዱ መቀላቀሎች አሉ። ይሄንንም አድሬስ ብናደርገው ደስ ይለኛል። እና አሁን የኢትዮጵያ እንግዲህ የታወቀ ነው የኩሽን ምድር ይከባል ብሎ የጊዮን ወንዝ የኩሽን ምድር እንደሚከብና የኢትዮጵያ ሕዝብ የኩሽ ሕዝብ እንደሆነ ይናገራል። ነገር ግን የኩሽ ሕዝቦች ብቻም አይደለም የሴም በረከትም አለ። አይሁዳውያን ወደኛ መጥቷል 1000 ዓመት ዓለም በሶሎሞን ዘመን ማለት ነው። ሳቢያኖች ደግሞ ሬድሲን አቋርጠው መጥቷልና ኢትዮጵያ የኩሽና የሴም ዘሮች ውህደት እንደሆነች እንረዳለን። ይህም ዩኒክ ካራክተር ሰጥቶናል ማለት ነው።
ከመልክ ጀምሮ የሴም በረከትን የኩሽን ትህትናን ይዘን ዩኒክ ህዝቦች ሆነናል ማለት ነው። ኢንዲያኖች እንግዲህ ኢንዲያን ሰብ ኮንቲነንት ዩኒክ የሆኑ ህዝቦች ናቸው። ከኢንዲያ በኋላ ያሉት የያፊት ዘሮች ናቸው እንዳለ ኢንዶኔዥያ፣ ማሌዥያ ኤንድ ኦል ኦፍ ዛት። ኢንዲያኖች ግን ሃይብሪድስ ህዝቦች ናቸው። ላይክ ምንድነው የያፌትና የካም ሃይብሪድ ይመስላሉ ማለት ነው። ራሽያኖች ራሳቸውን ዩራዣ ብለው ነው የሚጠሩት። ዩሮፕ እንግዲህ ለሴም ሰጥተናል፣ ኤዥያን ደግሞ ለያፌት ሰጥተናልና የሴምና የያፌት ኢንተርሚዲየትስ ይመስላሉና እነዚህ ህዝቦች ለየት ያለ ማንነት ይዘው እናገኛቸዋለን። ላይክ እንግዲህ ሃይብሪዶች ሁልጊዜ በታሪክ ሁለቱን ኮምባይን ስለሚያደርጉ ዩኒክ የሆነ ካራክተር ይኖራቸዋል ማለት ነው። ሶ ሃይብሪድ ህዝቦች እንዳሉ እንረዳለን። አሜሪካ በመጨረሻው ዘመን ላይክ ዩኤስ የምንላት ምድር ሴምም ካምም ያፌትም ሁሉም ተቀላቅለው የሚኖሩባት በመጨረሻው ዘመን ሚስትሪ ባቢሎን ሁሉም የሚቀላቀሉባት ባቢሎን ማለት መቀላቀል መደበላለቅ ስለሆነ ከዘፍጥረት 11 በመጨረሻው ዘመን በዚህ በባቢሎን ሴምም ካምም ያፌትም አንድ ላይ የተሰባሰቡባት ምድር እንደሆነች እንረዳለን። ይሄም ኤስካቶሎጂ ላይ ወይም ነገረ ምጽአት ላይ ክሪቲካል የሆነ ትርጉም ያለው ነው። ጥሩ፣ በጣም ጥሩ መጥምቅ። እንግዲህ እስካሁን ያሉትን ማይልስቶኖች እያየን ነው የመጣ ነው። ኖአሂድ ከርስ ጋር የትውልድ መከፈል እና አሕዛቦች እና ህዝቦች በአጠቃላይ እንዴት ሆነው በሶስቱ የሴም ካም ያፌት ትውልዶች ውስጥ ሴም ካም ያፌት ትውልድ ውስጥ እንዴት እንደሚከፋፈሉ እና በተወሰነ መልኩ ከዘመኑ ህዝብ ጋር ወይም ደግሞ ኔሽንስ ጋር ለማገናኘት የሞከርክበት አካሄድ አለ። እንግዲህ አሁን ወደ ኔክስት ማይልስቶን ነው የምናልፈው። አይ ቲንክ እንግዲህ አብርሃም ይመስለኛል ከዚህ ቀጥሎ የሚመጡ አይደለ? ቢብሊካሊ አብርሃም እንግዲህ የመጠራቱን ታሪክ እና እንዴት ሂስትሪ ላይ ያመጣውን ሺፍት አሁን እስካሁን ቅድም እንደው ዝም ብለን ጫፉን ተመልክተናል። ምንድን ያደረገው ፔትሪያርካል የሆነው ሲስተም የተቀየረበት ነው አይደለ? ወደ ኪዳን እግዚአብሔር ለሁሉም እንደ ቤተሰቦች በሊቀ አበው የሚመሩ ትውልዶችን በሙሉ ቅርብ ነበረ እግዚአብሔር። ከዛ አሁን ህዝብ ሊለይ ነው ማለት ነው። የራሱ ህዝብ ብሎ ሊለይ ነው። ምክንያቱም ኦልሬዲ ህዝብ በስቷል፣ ነገድ ተፈጥሯል፣ ቋንቋዎች ተፈጥሯል። ስለዚህ አሁን እግዚአብሔር የራሱ ህዝብ የቀድሞ ለአዳም የገባውን ቃል ኪዳን የሚፈጽምበት የመዳን ስራውን የሚሰራበት የተለየ ህዝብ ሊሰራ ነው ማለት ነው። ስለዚህ አብርሃም እዚህ ጋር ሞኒመንታል የሆነ ሰው ነው አይደል? ስለሱ እናወራ። ኤግዛክትሊ ዴቭ። ሶ እንግዲህ ኖአሂድ ከርስ የምንለው ነገር ያመጣው ምንድነው? የሰው ልጆች ኮሌክቲቭሊ ፓርት ኦፍ ምንድነው እግዚአብሔር ዓለምን ለማዳን ምንድነው ፎርሻዶ የሚያደርገውን ፎርሻዶዊንግ ወይም ደግሞ ምንድነው ጥላውን አንድ ላይ ሊደረግ ነበር የታሰበው። ነገድ መለየት አያስፈልግም ነበረ። አንድ ላይ የሰው ልጆች በአንድነት ሆነው መሲሁን እንዲጠብቁ ነበር እግዚአብሔር አስቀድሞ ያሰበው። ነገር ግን የሰው ልጅ ከታናሽነቱ ጀምሮ ክፉ ሐሳቡም ምድራዊ ነውና መንፈሴን ከሰው ልጆች ላይ አኖራለሁ ብሎ እግዚአብሔር እንግዲህ ኦፊሻሊ ከሰው ልጆች ጋር መንፈሴን አነሳለሁ ከሰው ልጆች ላይ አነሳለሁ እድሜውም 120 ይሆናል ብሎ አዳማይት ፎል ላይ የሰው ልጆች የዘላለም ህይወትን ያለ ማዳን ዊዛውት ሳልቬሽን ወይም ደግሞ እግዚአብሔር ሰው ሆኖ ካልመጣ እንዳይድኑ ነው የሆኑት። አዳማይት የሆነ ፎል ማለት ነውና ኤተርናል ኮንሲኩዌንስ ነው ያለው። ያለ እግዚአብሔር መሰቀን ዓለም እንዳይድን ነበር የሆነው። ሶ አዳማይት ፎል ኢዝ ሜታፊዚካል። ምን ማለት ነው? ያለ አዳኝ ዓለም አይድንም የሚል ትርጉም ነው የሚኖረው። ኖአሂድ ከርስ ግን ሂስቶሪካል ነው። ሞር ኦፍ ቴምፖራል ሪያሊቲን ወይም ጊዜያዊ የሆነውን ታሪክ ነው የሚመለከተውና ጊዜያዊ በሆነው ታሪክ ላይ በሁለት መንገድ መሲሁን ልንጠብቀው እንችል ነበር። የሰው አንደኛው በአንድ ነገድ በአንድ ቋንቋ ፓትሪያርካል በሆነ ላይን ሁላችንም እየጸለይን በተስፋ መሲሁን ልንጠብቀው እንችል ነበር፣ አድነን እያለን ማለት ነው ሱባኤ ላይ ሆነን። አሁን ግን በኖህ ዘመን እግዚአብሔር ከሰው ልጆች ጋር ነው ኦል ቱጌዘር የተጣላ ማለት ነውና ለይቶ አንድ ነገድ ለራሱ ለይቶ መንፈሱን ላይክ ሙሉ ለሙሉ ራሱን አብሰንት ነው የሚያደርገው ማለት ነው ከሌሎች ወገኖች ማለት ነውና አፍተር ዘ ኖአሂድ ከርስ
እንደ ፍጥረቶቹ መግቦቱና ጠብቆቱ እኮ አለ። እውነት ነው። ለሁሉም የማይቀነስ ፕሮቪደንሻል የሆነ መግቦቱ አለ። ሳልቫቶሪ የሆነው ፕላን ግን በአንድ ነገር ብቻ እንዲወሰንና ለመጀመሪያ ጊዜ እግዚአብሔር ህዝብና አህዛብ የሚል ክላሲፊኬሽን የፈጠረበት ጊዜ ነው ማለት ነው። እና እንግዲህ የምድር ታሪክ ለሁለት ተሰበረ። ለመጀመሪያ ጊዜ ህዝብና አህዛብ የሚባል ክላስ ተፈጠረ ማለት ነው። እንግዲህ ህዝብ እስራኤል ናቸው። አህዛብ ከእስራኤል ውጪ ናቸው። በምድር ታሪክ ወደ 6000 ነገዶች አሉ። ከ6000 አካባቢ የሚሆኑ ነገዶች እስራኤል የሚባለው ትራይብ ብቻ የእግዚአብሔር ህዝብ ሆኖ ሌላው ከእግዚአብሔር ህዝብነት ውጪ ነው የሆነው። ይህም ምን ማለት ነው? እስራኤል እንደ ቤት እንስሳት፣ ሌሎቹ አህዛብ እንደ ዱር እንስሳት ሆነው ሁሉም እንግዲህ የዱር እንስሳትና የቤት እንስሳት እንዴት ነው? የቤት እንስሳት እነ ድመት፣ ዶሮ፣ ውሻ በቤት ውስጥ ከጌታቸው ጋር ያድራሉ፣ አልጋ ላይ ይተኛሉ፣ ባለቤቶች ናቸው፣ ቤተኞች ናቸው፣ አብረውን ጭምር ይተኛሉ። የዱር እንስሳት ግን ለማዳ ያልሆኑ ሶፋ ላይ ይወጣሉ። የዱር እንስሳት ግን እንደ ስማቸው ዱር ናቸውና ጫካ ከሰው ጋር የማይላመዱ ባርቤሪክ የሆነ ኔቸር ያላቸው ህግን የማይጠብቁ እርስ በርስ የሚበላሉ ሆኖ ማለት ነውና አህዛብ ሙሉ ለሙሉ የዱር እንስሳት ነው የሆኑት። እስራኤል ደግሞ የቤት እንስሳት ሆኗል ማለት ነው ከዛ በኋላና ይሄ ስብራት እስከ ዓለም ፍጻሜ ድረስ ኮንሲኩዌንሻል ሆኗል። እንግዲህ ምክንያቱም ይሄ ስብራት እስከ ዓለም ፍጻሜ ኮንሲኩዌንሻል ሆኗል። እንግዲህ እግዚአብሔር ምንድነው ጸጋውን ሲሰጥ እንዴት ነው? ለመላእክት የሰጠው ለሰው ልጆች አይሰጠውም፣ ለሰው ልጆች የሰጠውን ለመላእክት አይሰጠውም። ሙቹዋሊ ኤክስክሉሲቭ ግሬስስ አሉ። ግልጽ ነው አይደለም? ለመላእክት ከነ ልዕልናቸው እግዚአብሔርን መውለድ ግን አልተሰጣቸውም። ለሰው ልጆች ብቻ ነው የተሰጠው። ስጋ ወደሙ መፈተት ለመላእክት አልተሰጣቸውም። በዛው ልክ ደግሞ እንደ እሳት ነበልባል መሆን ለሰው ልጆች አልተሰጣቸውም። ሙቹዋሊ ኤክስክሉሲቭ ግሬስስ አሉ። እንዲሁም ሴም ካም ያፌት ስንል ለሴም ኢንተሌክቹዋል መሆን ነው የተሰጠው። አዋቂነት፣ ማሰብ፣ ሊቅነት ፎር ዘ ሞስት ፓርት ማለት ነው። እና የሴም ወገኖች ዲፕሊ ኢንተሌክቹዋል የሚያስቡ የሚያውቁ ሆኗል፣ ግሮስሊ ማለት ነው። የካም ወገኖች ኢሞሽናል ላይክ ከሶስቱ አትሪቢዩትስ ኦፍ ሂውማኒቲ ከኢሞሽን ከኢንተሌክት እና ከሚስቲሲዝም ለካም የደረሰው ኢሞሽን ነው። ሶ የካም ወገኖች አፍሪካውያን ኢንዲያንስ ስሜትን መግለጥ ጎበዝ የሆኑት ራሱ ሚውዚክ፣ ስሜት እንደዚህ አይነት ነገሮች ላይ ነው ጎበዝ የሚሆኑት ማለት ነው። ስጋ፣ ነፍስ፣ መንፈስ በሚለው አልጎሪዝም ማለት ነው። እና የያፌት ስጋ ኢሞሽናል ነው፣ ስጋ ኢሞሽናል ነው፣ ነፍስ ኢንተሌክቹዋል ናት፣ ነፍስ ኢንተሌክቹዋል ናት። ነፍስ ማለት ማይንድ ተብሎ ስለሚፈታ ማለት ነው። ዛትስ ራይት። ከዛ በመንፈስ ደግሞ መንፈሳዊነት ሚስቲሲዝም ማለት ነው። እና ሶ የካም ወገኖች ኢንዲያንስ፣ አፍሪካንስ በጣም ዲፕሊ ኢሞሽናል ሚውዚካል ኤንድ ይሄ ኢሞሽን ነው አፒል የሚያደርጋቸው። እንግዲህ ይህንን በጥልቀት እንረዳለን። የያፌት ወገኖች ሚስቲካል ናቸው። እንግዲህ በተፈጥሯቸው ሩቅ ምስራቅ የሚባሉት ምድሮች ዲፕሊ ሚስቲካል፣ ሚስቲሲዝማቸው ኢት ኢዝ ሶ ኢንተንስ ዛት በቃ ላይ ከኔቸር ጋር ከአኒማልስ ጋር ሚስቲካል ይገናኛሉ። እና ዲፕሊ ሚስቲካል፣ ዲፕሊ ኢንተሌክቹዋል እና ዲፕሊ ኢሞሽናል የሆኑ ሶስት ክላሶች ነው እንግዲህ የተፈጠሩት ማለት ነውና ኢን ዘ ሴም ማነር እግዚአብሔር ህዝብና አህዛብ ብሎ ሲከፍል ለእስራኤል የሰጠውን ለአህዛብ ያልሰጠው አለ፣ ለአህዛብ የሰጠው ለእስራኤል ያልሰጠው አለ። ሙቹዋሊ ኤክስክሉሲቭ የሆነ ማለት ነውና ለአህዛብ የሰጠው ለእስራኤል ያልሰጠው ነገር አለ። ለአህዛብ የሰጠው ለእስራኤል ያልሰጠው ክርስትናን ላይክ አልተሰጣቸውም። እስራኤላውያን ህዝብ ዘይነብር ውስተ ጽልመት ወጽላሎት ተሞቱ ብሎ ነብዩ ኢሳይያስ እስከ ዳግም ምጽአት ድረስ እስራኤላውያን በጥቅጥቅ ጨለማ ውስጥ እንደሚኖሩ እና ይሄውም እንግዲህ እግዚአብሔር በብሉይ ኪዳን የእግዚአብሔር ህዝብ ነን ብለው በመመካታቸው በአዲስ ኪዳን አቃይሮታል ማለት ነው ቦታውንና ሙቹዋሊ ኤክስክሉሲቭ ሆነው ኋለኞች ፊተኞች በሚለው ህግ ተቃይረዋል ማለት ነውና ለእስራኤላውያን ምንን ሰጥቷቸዋል? ታቦትን ሰጥቷቸዋል፣ ህግን ሰጥቷቸዋል፣ የሌዋውያን ክህነትን ሰጥቷቸዋል ኤንድ ኦል ኦፍ ዛት። ነገር ግን አዲስ ኪዳንን ለማግኘት የተገባ አልሆነም። ግልጽ ነው አይደለም? አህዛብ ደግሞ ክርስትናን ቢቀበሉም እንደ ኢትዮጵያውያን ምንድነው የታቦት ህግን፣ የሙሴን ኦሪትን፣ ግዝረትን፣ ሰንበተ አይሁድን እነዚህ ነገር ሊሰጣቸው አልቻለምና ሙቹዋሊ ኤክስክሉሲቭ የሆኑ ህዝብና አህዛብ የሚባሉ ክላሶች ተፈጠሩ ማለት ነው። እና ይሄ ዲፕሊ ኮንሲኩዌንሻል የሆነ በብሉይ ኪዳን እስራኤል ብቻ እንዲቀበሉት አህዛብ ግን ብላይንድ ሳይድድ እንዲሆኑ ማለት ነው። ምንም ስለ ጉዳዩ አይዲያው እንኳን እንዳይኖራቸው በአዲስ ኪዳን ደግሞ ሪቨርስ ያደርጋል።
አህዛብ የእግዚአብሔር ሕዝብ ሲሆኑ እስራኤላውያን ደግሞ ከእግዚአብሔር ሕዝብነት ወጥተው በጥቅጥቅ ጨለማ ውስጥ በፐርሴኪዩሽን ውስጥ እንዲኖሩ ነገር ግን በመጨረሻው ዘመን ዓለም ሊያልፍ ሲል በኋላ እንመጣበታለን አራሹ አጫጁን ወይን ጠማቂውም ወይን ዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር እንደሚለው ሕዝብና አህዛብ የተሰበረው በትር የሚጠገንበት ሕዝብና አህዛብ አንድ የሚሆኑበት እስራኤላውያን ክርስቲያኖች የሚሆኑበት ጊዜ ይሄው የዓለም ፍጻሜ ነው። ስለዚህ አብርሃም የዚህ መሰረት ነው ማለት ነው። ሕዝብና አህዛብ ተብሎ የመከፈሉና ሕዝብና አህዛብ ተብሎ ተከፍሎ የአብርሃም ልጆች ከአብርሃም ጀምሮ በዘር የምድር አህዛብ ይባረካሉ ተብሎ መሲሁ ከሱ እንደሚወለድ ኪዳን አግኝቶ አብርሃም ተለየ ማለት ነው። እንግዲህ ይሄ ኪዳኑ በሁለት ደረጃ የተደረገ ነው አይደለ? መጀመሪያ አብርሃምን ከአባቱ ሀገር እንዲወጣ እግዚአብሔር ሲነግረው የሰጠው ኪዳን ነው። ሁለተኛው ኪዳን ደግሞ ኦፊሻል የሆነው በምልክት የተረጋገጠው ወይም ደግሞ በሪቹዋል አይደለ? ግዝረት በኋላ ለጥምቀት ምልክት የምትሆነዋ ምሳሌዋ የሆነችውን ግዝረት በማድረግ ለአብርሃም ኦፊሻል የሆነ ኪዳን ተሰጥቶታል ማለት ነው። ከዛ በኋላ ህዝብ በሙሉ ከሱ ተገኝቷል። እንግዲህ በአብርሃም ዘመን ሀፕን ያደረጉ ደግሞ ሌሎች ፒቮታል የሆኑ እንትኖች አሉ አይደል? ሂስትሪዎች እስቲ ማንሳት የምንችላቸው አሉ። መልካም እኔ አብርሃም ላይ ሂስትሪ እንግዲህ አብርሃም ሂስቶሪካል ማይልስቶን ነው። ቴዎሎጂካል ሂስትሪ ላይ ብቻ ሳይሆን ግሮስሊ ሂውመን ሂስትሪ ላይ ማይልስቶን ነው። የመጀመሪያው እንግዲህ ቅድም አድሬስ ስናደርግ አንድ ሚስ ያደረግነው ነገር ነበር። እሱ ምንድነው? ስልጣኔን ዘመነ ልቦና፣ ዘመነ ኦሪት፣ ዘመነ ሐዲስ ብለን ከፍለናል። ወይም ደግሞ ሴኩላርሊ ፕሪሂስትሪ፣ ኤንሸንት ሂስትሪ፣ ክላሲካል ሂስትሪ እና ሞደርን ሂስትሪ ብለን ከፍለናል። ግን there is a third and gross የሆነ ክላሲፊኬሽን which is generic civilization, ኢስተርን ሲቪሊዜሽን እና ዌስተርን ሲቪሊዜሽን ተብሎ ይከፈላል። ምን ማለት ነው? ለመጀመሪያዎቹ 2200 ዓመታት የሰው ልጆች በአንድ ላይ ነበሩ። ምስራቅ፣ ምዕራብ፣ ዘር ምንም አልነበራቸውም። በአንድ ላይ ሆነው የነበራቸው ስልጣኔ ነበረ። የነበራቸው ቋንቋ፣ የነበራቸው ምንድነው አንትሮፖሎጂካል ዌይ ኦፍ ሊቪንግ ካልቸር ማለት ነው። የነበራቸው አኗኗር፣ ቲዮሎጂ ኤንድ ኦል ኦፍ ዛት ያ ስልጣኔ ጀነሪክ የሆነ የሰው ልጆች በአንድ ላይ በነበሩ ሰዓት የነበረ ሚድል ኢስት አካባቢ የነበረ ስልጣኔ ነው። ለ2200 ዓመታት አካባቢ ቆይቷል። እንግዲህ ጀነሪክ የሆነ ሲቪሊዜሽን ማለት ነው። ወይም ወደ ለ2500 ዓመታት የቆየ ስልጣኔ ነው። እንግዲህ ይሄ ከዘፍጥረት ምዕራፍ 1 ጀምሮ እስከ ምዕራፍ 11 የተጻፈ ስልጣኔ ነው ማለት ነው። ከዛ በኋላ ሰብሲኩዌንትሊ እንግዲህ ጀነሪክ ሲቪሊዜሽን በጣም ዲፕ እና ኢንተንስ የሆነ ሲቪሊዜሽን ሆኖ ከዛ በኋላ ግን የሰው ልጆች ወደ ኢስተርን ሲቪሊዜሽን ነው የሄዱት እና ጀነሪክ ሲቪሊዜሽን ላይ ወደ አብርሃም ከመሄዳችን በፊት አስፈላጊ ስለሆነ ነው። ጀነሪክ ሲቪሊዜሽን ምን ማለት ነው ሲባል ይሄንን ማስረዳት ያስፈልጋል ለተመልካቾቻችን። የሰው ልጆች ለመጀመሪያ ጊዜ ከተማን የሰሩበት ጊዜ፣ እነሱም የቃየል ዘሮች ናቸው። ከተማ የሚለው ኮንሰፕት የተጸነሰበት ጊዜ ነው አንደኛ። ሁለተኛ ምንድነው? ሚውዚክ፣ ዘፈን በበገና መልኩ ዘፈንና ዓለማዊነትን የጀመሩበት ጊዜ ነው ሁለተኛ። ሶስተኛ በአንድ ላይ የሚኖሩበት ጊዜ ነበር። አንድነት ራሱን የቻለ ስልጣኔ ስለሆነ ማለት ነው። መከፋፈል የስልጣኔ ተቃራኒ ስለሆነ እና አንድ ቋንቋ እሱ ዕብራይስጥ የነበራቸው ጊዜ ነው። አንድ ነገድ የነበሩበት ጊዜ ነው እና ከኖሃይድ ከርስ በፊት የነበሩበት ዘመን ነው ማለት ነውና የሰው ልጆች ፓትሪያርካል በሆነ እንግዲህ ፖለቲካል ሲስተሙ ፓትሪያርካል የሆነበት ጊዜ ነው መረዳት ያለብን። ከአዳም ጀምሮ ከአዳም ሴትን ወለደ፣ ሴትም ሄኖስን ወለደ፣ ሄኖስም ቃይናንን ወለደ እያለ በፓትሪያርክ ቀጥተኛ እግዚአብሔር ለአዳም አባቱ ነበረ፣ አዳም ለሴት አባቱ ነበር እያለ ከእግዚአብሔር ጀምሮ ያልተቋረጠ ፓትሪያርካል የሆነ ፖለቲካል ሲስተም ነበረ which is opposed to ይሄ ምንድነው በሰይፍ የሚመጡ ነገስታት ማለት ነው ከሳኦል ጀምሮ የምናየው ማለት ነው። እና በምድር ላይ ጦርነት ያልነበረበት ጊዜ ነበረ፣ ኮንፍሊክት ያልነበረበት ጊዜ ነበረ። ግልጽ ነው አይደለም? ሚድል ኢስት አካባቢ የተሰራ ስልጣኔ ነውና የሰው ልጆች ቬጂቴሪያንስ ብቻ የነበሩበት ጊዜ ነበረ። እነዚህ ፓትሪያርኮች እንግዲህ አሁን ለምሳሌ ኢትዮጵያን ኦርቶዶክስ ውስጥ አቡነ ማትያስ ፓትሪያርክ ናቸው አይደለም? ነገር ግን ሴኩላርሊ ደግሞ አብይ አህመድ ደግሞ የሀገሪቱ ፖለቲካል መሪ ነው።
በዛን ዘመን ግን ዱዋሊዝም አልነበረም። ምን ማለት ነው? ቤተ ክህነትና ቤተ መንግስት የሚባል ነገር የለም። ዱዋሊዝም ያልነበረበት ጊዜ ነው ማለት ነው። እና ፓትሪያርኩ ሁለቱንም ነው ማለት ነው። የፖለቲካ አስተዳዳሪም ነው፣ የሃይማኖት አስተዳዳሪም ነው። ሶሻል ኮንፍሊክቶችን፣ የሪሶርስ ጉዳዮችን ምናምን በሙሉ የሚወስነው አንድ ፓትሪያርክ ነበር። መስዋዕትም የሚሰዋው ኃጢአትን የሚያስተሰርየው። ስለዚህ ቤተ ክህነት ቤተ መንግስት ክላሲፊኬሽን ያልነበረበት ጊዜ ነው ማለት ነው ዴቭና። ይሄ ጀነሪክ ሲቪሊዜሽን ይባላል። መሰረታዊ የሆነ መረዳት ነው። ከዘፍጥረት ምዕራፍ 1 እስከ 11 ያለ ነው። ይሄ መሰረታዊ ነው። ከዛ በኋላ ኢስተርን ሲቪሊዜሽን የሚባለው ወይም ደግሞ የምስራቁ ዓለም ስልጣኔ የሚባለው ይመጣል ማለት ነው። እንግዲህ ኢስተርን ሲቪሊዜሽን ይሄንን አድሬስ አድርገን ነው እንሂድ። ወደ አብርሃም ከመሄዳችን አብርሃም ላይ ከምስራቅ ነው የሚወጣው። አብርሃም ስልጣኔ አለ በዘመኑ መስፔቶሚያ ወይ ሜሶፖታሚያ ሲቪላይዜሽን አለ የወጣው ከከለዳውያን ኡር ነው የወጣው። ሰብሲኩዌንትሊ ደግሞ ለሌላ 2500 ዓመት የሚቆይ ግሮስሊ ከ3000 ዓመተ ዓለም እስከ 500 ዓመተ ዓለም የሚቆይ ኢስተርን ሲቪሊዜሽን አለ። አሁን እንግዲህ ኢስተርን ያለው የምስራቅ ያለው በኋላ የምዕራብ ስለሚመጣ ማወቅ ያለብን እንግዲህ ፀሐይ ከምስራቅ ወጥታ ወደ ምዕራብ ነው የምትገባው አይደለም። ፀሐይ እንግዲህ የክርስቶስ ምሳሌ ነው፣ የስልጣኔም ምሳሌ ነው። ፀሐይ ብርሃን ነው አይደለም፣ ስልጣኔም ብርሃን ነው። እና ስልጣኔ እንግዲህ የእግዚአብሔር መግቦቱ በዚህ ዓለም የሚገለጥበት መንገድ ነው። ግልጽ ነው አይደለም ሐሳቡ። ሲቪሊዜሽን ኢዝ ኢኩቫለንት ዊዝ ፕሮቪደንስ። ግልጽ ነው ሐሳቡ። እና ስልጣኔ የምንለው ይሄ ስጋዊነትን ዓለማዊነትን የሚያመለክት ብቻ አይደለም፣ በውስጡ የእግዚአብሔር መግቦቱ በዚህ ዓለም የሚገለጥበትም ጭምር ስለሆነ ማለት ነው። እና ከእያንዳንዱ ስልጣኔ ደግሞ ለምስክር የሚሆን ከሜሶፖቴሚያን ሲቪሊዜሽን አብርሃምን አውጥቶታል። ከኢጂፕሽያን ሲቪሊዜሽን ሙሴን አውጥቶታል። ከግሪኮ ሮማን ሲቪሊዜሽን ሮማዊ የነበረ ቅዱስ ጳውሎስን አውጥቶታል። እና እነዚህ ስልጣኔዎች እንግዲህ እግዚአብሔር ከእያንዳንዱ ስልጣኔ ቅዱሳንን ያስወጣው ለምንድን ነው ሲባል ስልጣኔዎች የእግዚአብሔር መግቦቶችም ጭምር ስለሆኑ ነው። ግልጽ ነው አይደለም ሐሳቡና በስልጣኔ ውስጥ የእግዚአብሔር ፈቃድ የእግዚአብሔር መግቦት ስላለ በእያንዳንዱ ስልጣኔ ለሱ የሚሆን ምስክርን ያላወጣበት ዘመን የለም ማለት ነው። ከመጀመሪያው በምድር ታሪክ የመጀመሪያ ፕሮቶ ሲቪሊዜሽን የሚባለው ባቢሎኒያን ሲቪሊዜሽን ነው። ከባቢሎን ነው አብርሃምን የጠራው። ግልጽ ነው አይደለም ሐሳቡ። እና ከእያንዳንዱ ስልጣኔ ለምስክር ለራሱ የሚሆን ቅዱሳንን ስላስወጣ ሲቪሊዜሽን ፕሮቪደንስ ወይም የእግዚአብሔር መግቦት ያለበት ነው። ስለዚህ ስልጣኔዎችን ማጥናት የእግዚአብሔርን ታሪክን ማጥናት ስለሆነ ከእያንዳንዱ ስልጣኔ በዓለም ታሪክ ስልጣኔ የተነሱ ቅዱሳን ያልተነሱበት አንድ ስልጣኔ የለም። ግልጽ ነው አይደለም። ከሜሶፖታሚያ አብርሃምን ጠርቶታል። ከግብፅ ኢጂፕሽያን ሲቪሊዜሽን ሙሴን ጠርቶታል። ግሬኮ ሮማን ከሆነው ግሪክ የሚናገር የሮም ዜግነት ከነበረው ከቅዱስ ጳውሎስ ጠርሴስ ከተወለደ ቅዱስ ጳውሎስን አውጥቶታል። የሮም ዜግነት ነበረው አይሁዳዊ ቢሆንም ማለት ነው። ከዛ በኋላ ሚዶ ፐርሺያን ኤምፓየር ላይ አስቴርንና መርዶኪዮስ ለምስክርነት ጠርቷቸዋል። መጽሐፍ አስቴር ይሄንን ነው የሚናገረው። ሚዶ ፐርሺያን ከሆነው ስልጣኔ ባቢሎኒያን 600 ቢሲ የነበረው ሲቪሊዜሽን ላይ ባቢሎኒያን ፕሮፌትስ ላይ ሕዝቅኤልን፣ ዳንኤልን፣ ኤርሚያስን አስወጥቷቸዋል። አሲሪያ ላይ የአሶር ስልጣኔ ጊዜ ነብዩ ኢሳያስን አስወጥቶታል። ግልጽ ነው አይደለም ሐሳቡ። እና በእያንዳንዱ ስልጣኔ ለራሱ ምስክር የሚሆኑ ቅዱሳንን እግዚአብሔር አስነስቷል። ይሄም እስከ ዓለም ፍጻሜ ድረስ የሚቀጥል ነው ማለት ነው እና የማይቋረጥ ነው እስከ ዓለም ፍጻሜና ስልጣኔዎችን ማጥናት አስፈላጊ ሆኗል። ግን እዚህ ጋር ጀስት ጥቂት ሃይላይት አድርገን መሄድ ያለብን ኢስተርን ሲቪሊዜሽን ምን እንደሆነ ግሮስሊ ዌስተርን ሲቪሊዜሽን ምን እንደሆነና በሁለቱ ስልጣኔዎች ውስጥ የተነሱ አበይት ነገስታትን ብናነሳ ደስ ይለኛል። ይቻላል። ኢስተርን ስንል ዌስተርን ስልጣኔ የምንለው ከዌስተርኖች ለማነጻጸር እንዲመቸን ወደ 500 ዓመተ ዓለም በግሪክ የተነሳ እና ለመጀመሪያ ጊዜ ኦብጀክቲቪዝም ወይም ነገር ደግሞ ነገሮችን እየለካን ለምሳሌ ብዙ ቅርቦች አሉ እና ብዙ ሩቆች አሉ። ነገሮችን በሜዠርመንት በኦብጀክቲቪዝም በሎጂክ በራሽናሊቲ ግልጽ ነው አይደለም ሐሳቡ። አሁን እኛ ያለንበት ካሪኩላር ሲስተም ዌስተርን ፊሎሶፊ ነው የሚባለው እና ነገሮችን ኦብጀክቲቭሊ ማሰብ የተጀመረበት ጊዜ ነው ዌስተርን ሲቪሊዜሽን ማለት ነው።
ወራስ ኢስተርን ሲቪሊዜሽን ግን ግሮስ የሆነ ጥበቡ አለ፣ ግን ልኬት የለበትም፣ ፕሪሲዥን የለበትም። ግልጽ ነው አይደለም ሐሳቡና ኮንስትራክሽኒዝም የለም። ቤዚካሊ በአንዱ መሰረትነት ላይ ሌላውን መገንባት አይነት አስተሳሰብ የሌለበት ነው። ግልጽ ከሆነ ሐሳቡ ማለት ነውና ኢስተርን ሲቪሊዜሽን የምንለው ቤዚካሊ ላይክ ባቢሎ ኢጂፕሽያን ሲቪሊዜሽን ነው። ወይም ደግሞ ከባቢሎኒያ ተነስቶ ወደ ግብጽ የወረደ ማለት ነው ስልጣኔ ነው። ዌስተርን ሲቪሊዜሽን የምንለው ግሮስሊ ግሬኮ ሮማን ነው። ከግሪክ ተነስቶ እስከ ዓለም ፍጻሜ ድረስ በሮማን ኤምፓየር የሚቀጥል ነው። ግልጽ ነው አይደለም ሐሳቡ? ያው የሮማን ኤምፓየር ርዝራዥ አለ አሁን በሚለው ማለት ነው። ኤግዛክትሊ እንግዲህ ሮማን ኤምፓየር የራሱ ኤቮሉሽን አለው። እስካሁን ግን እስከ ሶቪየት ዩኒየን እና ዩኤስ የሮማን ኤምፓየር የመጨረሻዎቹ ነብዩ ዳንኤል ላይ በኋላ የምናየዋለን ሁለት እግሮች ናቸው። እንግዲህ በምስራቅ ያለው የሶቪየት ዩኒየን የኢስተርን ሮማን ኤምፓየር ምንድነው ኮንቲኒዌሽን ሲሆን ዩኤስ ደግሞ የዌስተርን ሮማን ኤምፓየር ኮንቲኒዌሽን ነው ማለት ነውና ምን እያለን ነው? ይሄንን እንግዲህ ነብዩ ዳንኤል በራእዩ አይቶታል። we will address it later። ግን ጀነራሊ መረዳት ያለብን ነገር ምንድነው? ኢስተርን ሲቪሊዜሽን የምንለው በሜሶፖታሚያ ተነስቶ ፋይናሊ በግብጽ ያለቀ ነው። ዌስተርን ሲቪሊዜሽን የምንለው ከግሪክ ተነስቶ በሮማን ኤምፓየር ግሮስሊ ካልሚኔት ያደረገ ስልጣኔ ነው። ከኢስት ወደ ዌስት በተደረገው የስልጣኔ ሽግግር ኦሪየንታላይዜሽን የሚባል ፕሮሰስ አለ። እንግዲህ አብዛኞቹን የምስራቅ ስልጣኔዎች ምዕራባውያን ከምስራቃውያን ኦልደር ላይክ ረጅም እድሜ ከነበራቸው ስልጣኔዎች እየሰረቁ የወሰዱበት ሂደት ኦሪየንታላይዜሽን ይባላል። ላይክ ወደ 300 ዓመታት ምናምን የፈጀ የስልጣኔ ሲቪሊዜሽናል ትራንስፈር ነው ማለት ነውና ግሮስሊ ግን የምስራቅ ስልጣኔ የምዕራብ ስልጣኔ እና ጀነሪክ ሲቪሊዜሽን ብለን ልንከፍለው እንችላለን። በጣም በሚገርም ሁኔታ ዴቭ የመጨረሻው ማነሳው ኢስተርን ሲቪሊዜሽን እንግዲህ ሳውዝ ኢስተርን ቻይና አካባቢ እንደጀመረ ይታሰባልና አሁን ያለነው ደግሞ ኖርዝ ዌስተርን ካሊፎርኒያ ላይ ነው። የመጨረሻው እነ ሲሊኮን ቫሊ የመጨረሻዎቹ ቴክኖሎጂካል ኢንዱስትሪስ እነ ሆሊውድ፣ ሎስ አንጀለስ፣ ሳን ፍራንሲስኮ ምናምን የኖርዝ ዌስተርን ጫፍ ናቸውና ታሪክ እንግዲህ ከሳውዝ ኢስት ወደ ኖርዝ ዌስት ወደ ዓለም ፍጻሜ በሄድን ቁጥር ፀሐይዋ የምትጠልቀው ኖርዝ ዌስት ላይ ይመስላል። አሜሪካ ሱፐር ፓወር ሆና የዓለም ፍጻሜ የሚሆን ይመስላልና በዓለም ታሪክ ከምስራቅ ወደ ምዕራብ የስልጣኔ ትራንስፈር ኦር ሺፍት ላይክ ሴንተር ኦፍ ምንድነው ሴንተሩ ሺፍት እያደረገ ነው የሚሄደው ማለት ነው። የዓለም ስልጣኔ የሆነ ፀሐይ መጥለቂያዋ ላይ ከፀሐይ መውጫ እስከ መግቢያው ድረስ ማለት ነው በሚለው አንፃር በዛ ጀምሮ ወደ መጥለቂያው እየሄደ ይመስላል። እና ዴቭ እነዚህ ኢስተርን እና ዌስተርን ሲቪሊዜሽን ብለን መለየታችን ይጠቅመናል። ይሄን ሁሉ ያመጣ ነው አብርሃምን የኢስተርን ሲቪሊዜሽን መጀመሪያ ከነበረ ከሜሶፖታሚያ ወይም ደግሞ ሜሶፖታሚያ የተባለው በኋላ በግሪኮች ስለሆነ ከባቢሎኒያ አውጥቶታል ጠርቶታል ማለት ነውና ሁለት ነጥብ ብቻ አድሬስ ማድረግ ፈልጋለሁ። አንደኛ ሜሶፖታሚያ የሚለውን ስም ግሪኮች ነው የሰጡት። ላይክ ቢትዊን ቱ ሪቨርስ ወይም ደግሞ በሁለት ወንዞች መካከል ማለት ነው። አሁን ኢራቅ የሚባለው ምድር ላይ የነበረ ስልጣኔ ነው። ሰሜንና ደቡብ ተብሎ ይከፈላል። ደቡባዊው ክፍል ላይ ነው ባቢሎኒያን ስልጣኔ የተነሳው። በኋላ ደግሞ የአሶር ስልጣኔ አሲሪያን ሲቪሊዜሽን ሰሜናዊ ኢራቅ ላይ ተነስቷል ማለት ነው። የከለዳውያን ኡር የተባለው አብርሃም ውጣ የተባለበት ምድር ከለዳውያን የባቢሎኒያን ስልጣኔ መስራች ህዝቦች ሲሆኑ ኡር ደግሞ ከተማቸው ነበረች ማለት ነው። እንግዲህ እግዚአብሔር ከዚህ ቫይብራንት ከነበረ የስልጣኔ ማዕከል አብርሃምን ለኔ ምስክር ትሆን ዘንድ ከዚህ የስልጣኔ ማዕከል ውጣ ብሎታል ማለት ነውና ለዛ ስልጣኔ እግዚአብሔር ከዛ ስልጣኔ ምስክር አውጥቷል ማለት ነው። አንደኛ ነጥብ። ሁለተኛ አብርሃም ላይ መነሳት ያለበት ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ ነው ያለውና በሚስጥር ሲፈታ የሰማይ ከዋክብት የተባሉና የምድር አሸዋ የተባሉ ሁለት ወገኖች ናቸው። የይስሐቅ ወገኖች የሰማይ ከዋክብት ተብለዋል። እነሱም እስራኤላውያን፣ በኋላም ደግሞ በይስሐቅ ዘር ክርስቶስ መጥቶ በክርስቶስ ክርስቲያኖች ናቸው። የምድር አሸዋ የተባሉ
ይስሐቃውያን ናቸው። እነዛ የምድር አሸዋ የተባሉት በበኩር ልጁ በእስማኤል የእስማኤል ዘሮች ናቸው፣ እስማኤላውያን ናቸው። እንግዲህ የይስሐቅ ዘሮች በስተመጨረሻ መጀመሪያ አይሁድ ከዛም ክርስቲያኖች ሆነዋል። የእስማኤል ወገኖች በስተመጨረሻ እስማኤላውያን ሙስሊሞች እንደሆኑ እናውቃለን ማለት ነውና የምድር አሸዋ የተባሉት እንግዲህ አብርሃሚክ የሆነ አብርሃም በእግዚአብሔር አንድነት ያመነ የመጀመሪያው ሰው ነው። በእግዚአብሔር አንድነት የሚያምኑ ነገር ግን የዘላለም ሕይወትን የማይወርሱ በረከታቸው በምድር ላይ ብቻ የሚቀር እዚሁ ተባርከው እንግዲህ በማያልቅ የነዳጅ ሀብት የተባረኩ ናቸው። ነገር ግን ለዘላለም ሕይወት አይሆንላቸውም ተብሏል። ዌርአስ ደግሞ በይስሐቅ ዘር የሚሄዱ አይሁዶችና ክርስቲያኖች የዘላለም ሕይወትን የሚወርሱ ሰማያውያን ናቸው። ተስፋቸው በዚህ ዓለም አይደለም። ስለዚህ የአብርሃም ማይልስቶን የሆኑ ሂስቶሪካል ፒቮታል ኢቨንትስ እነዚህ ናቸው። ራሱ የልጆቹ ህዝብ ማን ነው? እስማኤል እና ይስሐቅ አለ። የይስሐቅ ዘር የምድር ክርስቲያን መጀመሪያ አይሁዳውያን ከዛ ደግሞ ክርስቲያኖችን ያፈራል። የእስማኤል ዘር ደግሞ የሆኑት ሙስሊም ወርልድ ኢስላሚክ ወርልድ ይሰራል ማለት ነው። እሺ ስንቀጥል ወደፊት የአብርሃም ፋስት ትራክ አድርገን ይስሐቅን አሁን ባለው መንገድ ዲል አድርገናል። እስራኤል ጋር ነው የምንደርሰው ወይም ያዕቆብ ጋር ማለት ነው። ያዕቆብ ጋር ስንመጣ እንግዲህ እስካሁን አትሊስት እግዚአብሔር ህዝብና አሕዛብ ብሎ ቢለይም እስቲል ይሄ የእስራኤል ነገዶች የሚባል አልተወለዱም። አንድ ቤተሰብ ነው። ስለዚህ አሁን ነገዶች ደግሞ ራሱ የእግዚአብሔር ህዝብ የተባለው ህዝብ ራሱ ወደ 12 ነገር ለ12 ሐዋርያት ምሳሌ ተከፍሏል ማለት ነው። እስቲ ይሄንን በደንብ ነው። መልካም እንግዲህ ወደ ያዕቆብ በኋላም ደግሞ ስሙ እስራኤል የተባለው ጋር ስንሄድ ኢምፖርታንት ፖይንቶችን እናነሳለን። እንግዲህ ያዕቆብ መጀመሪያ ከኤሳው ብኩርናን ምንድነው በምስር ወጥ ከለወጠ በኋላ ኤሳው ብኩርናውን በኋላም ደግሞ ብኩርናውን ስለሸጠ በረከቱ ይገባኛል ብሎ አመነ። ስለዚህ አጭበርብሮ ያዕቆብ በረከቱን ተቀበለ። በረከቱን እንደተቀበለ ባወቀ ጊዜ ኤሳው አሳደደው። ስለዚህም የከነዓንን ምድር ለቆ ወደ ካራን ሄደ ማለት ነው። እንግዲህ ካራን ማለት አሁን ሳውዝ ኢስተርን ተርኪ ላይ ያለች ቦታ ነች። ከከለዳውያን ኡር ወደ ሜዲትሬኒያን እና ወደ ሮማን ኤምፓየር መግቢያ ትሬድ ሩት ላይ ያለች ቦታ ነች። ኤዴሳ ትባላለች። ቅዱስ ኤፍሬም እዛ ነበረ ባይዘው እና ወደ ኤዴሳ ወይም ደግሞ ወደ ካራን ሄዶ ከአባቱ ምንድነው ቤተሰቦች ማለት ነው ከይስሐቅ ዘሮች ከአጎቱ ከላባን 2 ሚስቶችን ተቀብሏል ማለት ነው። እሱ የወደዳት ራሄል ነበረች። ነገር ግን ያለ ፈቃዱ አስቀድሞ ወደ ሊያ ነው የገባው። ከሊያና ከራሄል ከዛም ደግሞ ከነሱ ምንድነው ከሰራተኞቻቸው ከአገልጋዮቻቸው 4 ማለት ነው ከሊያ 6 ልጆችን ከራሄል ብንያምንና ዮሴፍን ከዛ በኋላ ደግሞ ምንድነው ከሌሎቹ 2 አገልጋዮች ደግሞ 2 ልጆችን ወልዶ አጠቃላይ 12 ወንዶችንና 1 ሴት ልጅን ወልዷል ማለት ነው። እንግዲህ 12ቱ ልጆች የ12ቱ ሐዋርያት ምሳሌ ሆኖ እግዚአብሔር በረከትን በ12 ከፍሎ ለ12ቱ ነገዶች አድሏቸዋል ማለት ነው። አሁን እንግዲህ አናዘር ዲቪዥን ኦፍ ሌበር እንግዲህ እዚህ ጋር እንድናስታውሰው የምፈልገው ለአንዱ የሚሰጠውን ለሌላው አይሰጠውም። ዘፍጥረት 49 ላይ በደንብ አብራርቶታል። ለሌዊ ክህነትን፣ ለይሁዳ ንግስናን እያለ ለ12ቱም የተለያየ በረከት ነው የሰጣቸው። ይሄንን በደንብ መረዳት አለብን። ግልጽ ነው አይደለም ሐሳቡና እስራኤልን በ12 በረከት ባርኮት እስራኤላውያን የሚባሉ የእግዚአብሔር ህዝብ የሚል ታይትል ያላቸው ህዝቦች ተፈጥረዋል ማለት ነው። እና እዚህ ጋር ጀስት አድሬስ ማድረግ የምፈልገው እስራኤላውያን እንግዲህ የሚያሳዝኑ ህዝቦች ነበሩ። ዘመዶቻቸው በሙሉ ጠላቶቹ ነው የሚነሱባቸው ህዝቦች ነበሩ። እዚህ ጋር እንድንረዳ የምፈልገው የአብርሃም የወንድሙ ልጅ ሎጥ ነበር። የሎጥ 2 ልጆች ሞዓብና አሞን ይባላሉ። ሞዓብና አሞን በስተመጨረሻ ሞዓባውያንና አሞናውያን ተብለው ለእስራኤል ጠላቶች ነበሩ። ስለዚህ የሎጥ የ2ቱ ልጆች ለእስራኤል ጠላቶች ሆነው ተነስተዋል። ከዛ በኋላ የአብርሃም የመጀመሪያ ልጁ እስማኤል
ለእስራኤላውያን እስማኤላውያን ለእስራኤላውያን ጠላቶች ሆነው ተነስተዋል። ሁለተኛ ከዛ ደግሞ በሶስተኛ ደረጃ የርብቃ ሁለቱ ልጆች ያዕቆብና ኤሳው ነበሩ። ኤሳው በኋለኛ ስሙ ኤዶም የምትባል እንግዲህ ያዕቆብ እስራኤል የምትባል ምድርን እንደመሰረተ ኤሳው ደግሞ ኤዶም የምትባል በእስራኤል በስተደቡብ ያለች ምድር መስርቷል ማለት ነው። የኤዶማውያን ሁሉ አባት ነው። እንግዲህ ኤሳው በኋላም በልጅ ልጁ አማሌቅን ወልዶ አማሌቃውያንም ሆኑ ኤዶማውያን በዘመናቸው ሁሉ እስራኤላውያንን ሲያሳድዱ ኖረዋል። ግልጽ ነው አይደለም? አራተኛ ከዛ በኋላ ደግሞ የከነዓን እንግዲህ ካም ምንድነው? ካም ከነዓንን ወልዶ ነበረ። ከነዓንም 7 ልጆች ነበሩት። ኢያቡሳውያን፣ ኤዊያውያን እያለ 7 ዘሮች ነበሩት። እነዚህ 7ቱ ከነዓን እንግዲህ እርጉም ይሁን ተብሎ ነበረ። እርጉም የሆነ ከነዓን በ7ቱ ልጆቹ እንደዚሁ 7ቱ ኢያቡሳውያን፣ ኤዊያውያን እያለ እነዚህ አውያን የተባሉ 7 የከነዓን ዘሮች እንዲሁ እስራኤላውያንን ሲያሳድዱ ኖረዋል። በስተመጨረሻ ደግሞ ምጽራኢም እሱም የግብፅ መስራች ማለት ነው ልጆችን ወልዶ ነበረና ከወለዳቸው ልጆች መካከል ከስሉሂም የሚባል ነበርና ከስሉሂምም የፍልስጤማውያን አባት ነው እና እነዚህ ፍልስጤማውያንም የእስራኤል ጠላቶች ሆነዋል። እና ሰመራይዝ ስናደርገው እንግዲህ እስራኤል በብሉይ ኪዳን ጀምሮ በጠላቶቻቸው ተከቦ የሚኖሩ የእግዚአብሔር ሕዝቦች ናቸው ማለት ነው። ግልጽ ነው ሐሳቡ። እንግዲህ ክርስቲያኖች በአጋንንት ተከበው ነው የሚኖሩት። አጋንንት ከቧቸው ሲያስጨንቋቸው በጠላቶቻቸው እንደሚኖሩ የእግዚአብሔር ሕዝብ መሆን ኮንሲኩዌንሱ በጠላት ተከቦ መኖር ነው እና በጠላቶቻቸው ተከበው ሲሰቃዩ፣ ጦርነትን ሲዋጉ፣ ሲጠሉ የኖሩ ሕዝቦች ናቸው ማለት ነው። እና I just want to add 2 points here። አንደኛው ምንድነው አንደኛው ነገር ምንድነው ፍልስጤም ምንድነው እዚህ ጋር ላነሳው የምፈልገው ነገር እነዚህ በብሉይ ኪዳን እስራኤላውያንን ከቧቸው የነበሩ ህዝቦች ማለት ነው ነቢያት በሙሉ አድሬስ አድርጓቸዋል። ለምሳሌ ስለ ኤዶም የተነገረ ሸክም፣ ስለ አሞን የተነገረ ሸክም፣ ስለ ሞዓብ የተነገረ ሸክም፣ ስለ ጢሮስ የተነገረ ሸክም፣ ስለ አረቢያ ምድር የተነገረ ሸክም፣ ስለ ቴማን የተነገረ ሸክም እንዳለ እነዚህ የከበቧቸው ህዝቦች ናቸውና እና ትንቢቱ ደግሞ የተነገረው ስለ መጨረሻው ዘመን ነው። በጣም በሚገርም ሁኔታ ከዳግም ምጽአት በፊት ማለት ነውና በጣም የሚገርመው ጌታችን ወደዚህ ዓለም ሲመጣ እስራኤልም ሆነ እስራኤልን ከቧቸው የነበሩ እስራኤላውያን በሮማውያን ዲስፕሌስድ ሆነው ከምድራቸው ለቀው ሄደው ነበር። በዙሪያቸው የነበሩ ህዝቦችም አክቲቭ አልነበሩም በጣም በሚገርም ሁኔታ እና በመጨረሻው ዘመን እስራኤል ስትሰበሰብ በዙሪያቸው የነበሩ ህዝቦችም አክቲቭ ሆኑ ማለት ነውና እስራኤልን የከበቧቸው ህዝቦች በሙሉ በመጨረሻው ዘመን ሙስሊሞች ሆነዋል። ኢስላሚክ ኔሽንስ ናቸው። ወደ 55 ኢስላሚክ ሪፐብሊክስ አሉ። እንዳለ በብሉይ ኪዳን ትንቢት የተናገረላቸው ህዝቦች በሙሉ ሙስሊም ሆነው በመጨረሻው ዘመን ጠላትነታቸው ሪኪንድልድ ሆኗል። እንደ አዲስ ተለኩሷል ማለት ነው። ግልጽ ነው አይደል ሐሳቡ? እና ድሮ ጠላቶች የሆኗቸው ሰዎች በሙሉ በአዲስ ኪዳን ሙስሊሞች ሆነዋል። this is a very important point። አንደኛ። ሁለተኛ 3 ነጥቦችን አንስተን እንጠቀለላለን። ሁለተኛ ምንድነው ፍልስጤም የሚባሉት በብሉይ ኪዳን ፍልስጤማውያን የሚባሉት በሜዲትሬኒያን ኮስት ላይ የነበሩ ናቸው። እንግዲህ ይሁዳ አለች፣ በይሁዳ በስተምዕራብ ጋዛ አለች፣ ከጋዛ ከፍ ብሎ አሽቀሎን አለች፣ ከአሽቀሎን ከፍ ብሎ አሽዶድ አለች። እንግዲህ ከመጽሐፈ መሳፍንት ጀምሮ የምናነበው ታሪክ ነው እና እስራኤላውያን ፍልስጤማውያን ሜዲትሬኒያን ኮስት ላይ ነበር የሚኖሩት ማለት ነው። ሮማውያን በመጀመሪያው ክፍለ ዘመን ከእስራኤላውያን ጋር ሲዋጉ እስራኤላውያንም ክርስቶስን ባለመቀበላቸው የክርስቶስ ትንቢት ሲደርስባቸው ሮማውያን መጥተው እስራኤላውያንን አጥፍተዋቸዋል። ግልጽ ነው አይደለም ሐሳቡ? አጥፍተዋቸው ግን ለጊዜው ብቻ አይደለም ያጠፋቸው፣ ለዘላለም ነው የገደሏቸው። ምንድነው ያደረጓቸው? ሂስቶሪካል ብላክሜል ነው የሰሩት። ቤዚካሊ ስማቸው ከታሪክ መዝገብ እንዲጠፋ ምን አደረጉ? በሜዲትሬኒያን ኮስት ላይ በነበሩት በፍልስጤማውያን ስም ሙሉ የእስራኤልን ምድር ሰየሙት ማለት ነው። ስለዚህ ከዛ በኋላ የተነሱ የታሪክ ጸሐፊዎች እስራኤል የሚባል ምድር የለም ብለው ሙሉ ለሙሉ ከታሪክ ካዷቸው ማለት ነው። ግልጽ ነው አይደለም? ስለዚህ እስራኤላውያን ከታሪክ መዝገብ ነው እንዲፋቁ የተደረጉት በሮማውያን ማለት ነው። ግልጽ ነው ሐሳቡ? እንግዲህ እንደዚህ አይነት ግፍ ደርሶባቸው
በምድር አሕዛብ ሁሉ መካከል ነብዩ አሞጽ እንደተናገረው እነሆ እስራኤልን በምድር አሕዛብ ሁሉ መካከል እህልን በወንፊት እንደሚበትኑት እበትናቸዋለሁ ከነሱም አንዲት ቅንጣት አትወድቅም ብሎ በመጨረሻው ዘመን በምድር አሕዛብ መካከል ሁሉ የተበተኑ እስራኤላውያንን እንደሚሰበስባቸው ማለት ነው። እና የተበተኑ እስራኤላውያንን መሰብሰቡ በዳግም ምጽአት የተበተነ አጥንታችንን የሚሰበስብበት ዳግም ምጽአት እንደደረሰ አመልካች ሆኖ እስራኤላውያንን በመጨረሻው ዘመን ሰብስቧቸዋል ማለት ነው 1948 ላይ። ይህም የዓለም ፍጻሜ መድረሱን አመልካች ነው። እና በርብቃ ማህፀን የነበረው ጦርነት እንግዲህ እግዚአብሔር ርብቃን ምን ብሏት ነበር? ሁለት ወገኖች በማህፀንሽ ውስጥ አሉ፣ ቱ ኔሽንስ፣ ሁለት ህዝቦች ነው ያላት። እና እነርሱም ሁለት ህዝቦች በማህፀንሽ አሉ፣ እነርሱም እስከ ዓለም ፍጻሜ ይቋወማሉ ብሏታል። እና እነዛ ሁለት ህዝቦች በያዕቆብ እስራኤላውያን በኤሳው ኤዶማውያን ተብለው ኤዶማውያን ደግሞ በኋላ ከፍልስጤማውያን ጋር ተደባልቀው ስለነበረ በእስራኤልና በፍልስጤም መካከል ያለው ጦርነት በርብቃ ማህፀን ነው የጀመረው ማለት ነው። ይሄ ጦርነት ግን እስካሁን ድረስ እስከ ዛሬው ዕለት ድረስ አለ በፍልስጤምና በእስራኤል መካከል። ይህም ጦርነት እንግዲህ የሶስተኛው ዓለም ጦርነት ፍላሽ ፖይንት ነው፣ ጂኦፖለቲካል ፍላሽ ፖይንት ነው። ግልጽ ነው አይደለም ሐሳቡና በመጨረሻው ዘመን ሶስተኛው የዓለም ጦርነትም ከእስራኤልና ከፍልስጤም ግጭት ይነሳል ተብሎ ይጠበቃል ማለት ነውና ምን እያልኩኝ ነው ባጭሩ የሶስተኛው ዓለም ጦርነት በርብቃ ማህፀን የተጸነሰ ይመስላል ማለት ነው። ይህም እንግዲህ እግዚአብሔር ሁሉን ቻይነት ነው ማለት ነው። እና ርብቃም የእመቤታችን ምሳሌ ነች ማለት ነውና እግዚአብሔር ከርብቃ ማህፀን በወጡ በሁለት ሰዎች ሰማይና ምድርን ሊያሳልፍ ማሰቡ እግዚአብሔር የእመቤታችን ምስክርነት ምልጃ በዓለም ታሪክ ሲፈጸም ሰማይና ምድርን እንደሚያሳልፋቸው ምስክር ነው ማለት ነው። በጣም ጥሩ ነጥብ። ስለዚህ እስካሁን የዓለምን ታሪክ በጣም ሰፊ ርዕስ ነው። እስካሁን እንግዲህ ባየነው አካሄድ ለማየት የሞከርነው ነገር ታሪክ ሲጠና ዲል ሲደረግ በተለያየ ፐርስፔክቲቭ ሊታይ እንደሚችል ያም ማለት ራሱ የሚያጠኑት አካላት ባላቸው ኢንተረስት ልክ አንድ ህንፃን ከቀኝ ከላይ ከጀርባ ማየት ፍሮንት ቪው ቶፕ ቪው እያልን ማየት እንደሚያስችል ታሪክንም ሁነቱ አንድ ሆኖ ከተለያየ አንግል ሲታይ የተለያየ አቀራረብና ይዘት ሊኖረው ይችላል። ሪላየብል እና የመጨረሻ የሚሆነው ግን ቴዎሎጂካል ሂስትሪ ነው። ሁሉንም ጠቅለል አድርጎ የሚይዘው እሱ ነው እና ስለዚህ ይሄንን ዋናውን ሁሉንም ቪዎች ጠቅለል አድርጎ በጣም ሪላየብል የሆነውን ቴዎሎጂካል ሂስትሪ ፖይንት ኦፍ ቪው ኦፍ ሂስትሪን ይዘን ተነስተን መጽሐፍ ቅዱስ የመጀመሪያው ሶርስ እንደሆነ አይተን ፕራይመሪ ሶርስ ኦፍ ሂስትሪ እንደሆነ የሂስትሪ ትርጉሙ ራሱ ሂዝ ስቶሪ ነው ብለን የሂስትሪ አስጀማሪና የሂስትሪ ደራሲ ማለት ሂስትሪን ራሱ የፈጠረው ሰው እንግዲህ ሂስትሪ የሰው ልጅ ታሪክ ከሆነ ሰው ልጅን የፈጠረው እግዚአብሔር ነው። ስለዚህ የእግዚአብሔር ፕሮቪደንስ አክቲቭሊ በሰው ልጅ ህይወት ውስጥ እያንዳንዱ ክንውን ውስጥ እንዳለ ማወቅ እንችላለን ከሚል መነሻ ነው ቴዎሎጂካል ሂስትሪ መሰረት አድርጎ የሚነሳው። መጽሐፍ ቅዱስን ዋና ሶርስ ኦፍ ኢንፎርሜሽን ያደርገዋል። ከዛ ሌሎቹን ነገሮች ኢንኮርፖሬት ያደርጋል። ስለዚህ በዛ ተነስተን የዓለምን ታሪክ በ7500 ፕላስ ይርስ ይዘነው እንግዲህ እስካሁን ያለፈውን ማለት ነው 7500ን ዘመን ደግሞ በተለያየ አካሄድ ከፍለነዋል። which is common trend ሂስትሪ ሲጠና የዘመናት የእንትን ዘመን እንትን ኤጅ እየተባለ መከፋፈሉ የማይቀር ነገር ነው። ስለዚህ ዘመነ ኦሪት ዘመነ ልቡና ዘመነ ኦሪት ዘመነ ሐዲስ ብለን ልክ ህገ ልቡና ህገ ኦሪት ህገ ወንጌል በሚለው አንፃር ከዛ ዘመነ እነዚህ ሶስቱ ዘመናት በስላሴ ኩነት እንዴት ሊገለጹ እንደሚችሉ ዘመነ አብ ዘመነ ወልድ ዘመነ መንፈስ ቅዱስ ተብለው ሊከፈሉ እንደሚችሉ ከነዚህ ጋር በተወሰነ መልኩ ፊት ሊያደርግ የሚችል የሴኩላሩን አከፋፈል ይዘን መተን እንዴት አድርጎ እንደሚገጥም ዲስክሬፓንሲ ውስጥ እንዴት እንደመጣ ለማሳየት ሞክረናል። ኤንሸንት ፕሪሂስትሪ ኤንሸንት ሂስትሪ
ከዛ ክላሲካል እና ሞደርን ሂስትሪን አንድ ላይ አድርገን ለማየት ሞከርን። ከዛ ሶስተኛው ደግሞ አካሄዳችን ምን ነበረ? ጀነሪክ ሲቪላይዜሽን፣ ኢስተርን ሲቪላይዜሽን፣ ዌስተርን ሲቪላይዜሽን። ለምንድን ነው ኤንሸንት ሲቪላይዜሽን ኢስተርን ስለነበረ፣ ወራስ ክላሲካል እና ሞደርን ሲቪላይዜሽን ዌስተርን ስለሆነ ነው ማለት ነው። ለዛ ነው በዚህ አከፋፈል አየንና ከዛ ሂስትሪ የሚጀምረው በፍጥረት ስለሆነ ዘፍጥረትን ይዘን ዘፍጥረት አንድን እግዚአብሔር ሰማይና ምድርን ፈጠረ ከሚለው በመነሳት የቀናቱ ትርጉም በፍጥረት ላይ ዘፍጥረት ላይ የተጠቀሱት ሊትራል ነው ወይስ አይደለም? ያንግ ኦልድ እርዝ ቲዮሪን ያንገርዝን እንደምታስተምር እሱን እንትን ብለን ዲል አድርገን ወደ አዳም ያለፍነው። እንግዲህ የአዳም ውድቀት ያመጣው ከአዳም ውድቀት ቀጥሎ የመጣው ደግሞ የኖህ እርግማን፣ ከኖህ እርግማን ቀጥሎ ደግሞ የመጣው የህዝብ መከፈል ያለውን ታሪካዊ ሂደትና ፍሰት፣ በዚህም ውስጥ ያለውን በኤደን ገነት እንዲኖር እግዚአብሔር ፈቅዶ የነበረውን ፕራይመሪ ዊሉን፣ ከዛ ደግሞ በውድቀት ጊዜ በምድረ ፋይድ ሲኖር በፔትሪያርኪ ይኖር ፔትሪያርካል በሆነ ሲስተም አበውን እግዚአብሔር እያናገረ መስዋዕት እየተቀበለ ሁለቱንም ሆኖ ቤተ ክህነትንም ቤተ መንግስትንም አዋህደው ይዘው ማለት ነው። ሁለቱንም አስተዳደሮች ይዘው ሲኖሩ የነበረበትን ሰከንደሪ ዊሉን ከዛ በኋላ ተርሸሪ ዊል አሁን የምንኖርበትን የክላይሜት ለውጥ ያለበት እድሜያችን ያጠረበት ስጋ እንደ ስጋ እየበላን እንስሳ ይሆንበት ይህን ተርሸሪ ዊል ኦፍ ጋድ በሚለው አይተነዋል። ሴም ካም ያፌት ተብለው የምድር ህዝቦች በሙሉ ለሶስት የተከፈሉበትን አካሄድ ተመልክተናል። ኢንተሌክቹዋል ሴም፣ ኢሞሽናል ካም፣ ሚስቲካል ያፌት ብለን ልንከፍለው እንደምንችል ጂኦፖለቲካሊ ኢስት ዌስት ግሎባል ሳውዝ ከሚለው ትራያንግል ጋር ራፍሊ ኮረስፖንድ ሊያደርግ እንደሚችል ተመልክተን ማለት ነው። ከዛ ቀጥሎ አብርሃምን ተመልክተናል። ኢቭን ከነዚህ ህዝቦች ደግሞ መካከል የተለየ ለእግዚአብሔር እቅድ የሚሆን ህዝብ ደግሞ ይመረጥ ዘንድ እግዚአብሔር አቅዷል። ያም ሆኗል። ያ የህዝቦች አባት አብርሃም ነው ማለት ነው። ከአብርሃም እንደጀመረ ተመለከትን። ኢቭን የአብርሃም ቃል ኪዳን የምድር አሕዛብ እና ዘርህ እንደ ምድር አሸዋ እና እንደ ሰማይ ከዋክብት ብለን ከፍለን አይተነዋል ማለት ነው። የምድር አሕዛብ የተባሉት ከአብርሃም የመጀመሪያ ልጅ እስማኤል የተወለዱት እስማኤላውያን ሲሆኑ የሰማይ ከዋክብት የተባሉት ደግሞ በመጀመሪያ አይሁዳውያን በፍጻሜው ደግሞ ክርስቲያኖች እስራኤል ዘነፍስ የተባሉት ማለት ነው። ከእያንዳንዱ ስልጣኔ እግዚአብሔር ለምስክርነት የሚሆን ቅዱሳንን እንዳስነሳ ቅዱሳንን ያላስነሳበት የምድር ስልጣኔ እንደሌለ እንግዲህ ሜሶፖታሚያ ወይም ባቢሎኒያ የመጀመሪያው የዓለም ስልጣኔና ዓለምን ትገዛ የነበረች ስልጣኔ ነች። እንግዲህ በሰናኦር ተበተኑ ይላል። ሰናኦር ላይ ነው እንግዲህ ይህች ስልጣኔ በደቡባዊ ኢራቅ የተሰራችው። ከዚህ ስልጣኔ እግዚአብሔር አብርሃምን አውጥቷል ለምስክርነት። ከግብፅ ሙሴን አውጥቶታል። ከዛ ግሪኮ ሮማን ከሆነው ዓለም ቅዱስ ጳውሎስን አውጥቶታል። ከሚዶ ፐርዥያ አስቴርንና መርዶኪዮስን አውጥቷቸዋል። ከእያንዳንዱ ስልጣኔ ከባቢሎኒያ 600 ቢሲ ከነበረው ሁለተኛው ባቢሎኒያን ፕሮፌትስን አውጥቷል። እነ ኤርሚያስን፣ ዳንኤልን፣ ሕዝቅኤልን። ከአሲሪያን ሲቪላይዜሽን 700 ቢሲ ነብዩ ኢሳያስን አውጥቶታል። ከእያንዳንዱ ስልጣኔ እስከ ዓለም ፍጻሜ ድረስ እግዚአብሔር ምስክር የማያወጣበትና ያላወጣበት ስልጣኔ የለም የሚለውን ተመልክተናል። ዲብ ከዛ በኋላ ደግሞ ያዕቆብን ተመልክተን ያዕቆብ እስራኤል ሆኖ የእግዚአብሔር ሕዝብ ሆኖ እስራኤላውያን ዘሮቻቸው ዘመዶቻቸው አስቀድመው በሙሉ የሎጥ ልጆች አሞንና ሞአብ፣ ከዛ የአብርሃም ልጅ እስማኤል፣ ከዛ በኋላ ደግሞ በኤሳው ኤዶማውያን እና የኤሳው የልጅ ልጅ አማሌቅ አማሌቃውያን የተባሉት፣ ከዛ በኋላ ከኖህ ልጆች አንደኛው የሚሆነው ካም፣ የካም ልጁ ከነአን ነበር። የከነአን 7ቱ ልጆች ኢያቡሳውያን፣ ኤዊያውያን እነዚህ የሚባሉት በሙሉ ጠላቶች እንደሚሆንባቸው፣ ሌላኛው የካም ልጅ ምጽራይም ነበር። የምጽራይም ልጅ ከስሉሂም ነበር። ከከስሉሂም ፍልስጤማውያን እንደወጡ እና እስራኤልን እንደከበቧቸው። ኢትዮጵያ እንግዲህ የክርስቲያን ደሴት ነች ስትባል በአሕዛብና በሙስሊሞች የተከበበች ነች አይደለም። እስራኤላውያንም እንደዚሁ በክርስቲያን ምንድነው በሙስሊሞች የተከበቡ ህዝቦች ሆነው ይህም ደግሞ
ከብዙ ዘመናት ከ2500 ዓመት በፊት በመጨረሻው ዘመን እነዚህን አህዛብ እንደሚዋጓቸው ክርስትና እስልምና ሊያሸንፈው አልቻለም። በታሪክ ውስጥ ክርስትና ሊያሸንፈው ያልቻለውን እስልምና በታሪክ ውስጥ ተዋግተው ለእግዚአብሔር ክብር የሚያሸንፉት እስራኤላውያን እንደሆኑ ይኸውም የዓለም ፍጻሜ እንደሆነ በመጨረሻው ዘመን መሰብሰባቸው የዳግም ምጽአት ትርጉም እንዳለው እና የእስራኤልና የፍልስጤም ጦርነት በርብቃ ማህፀን እንደጀመረ አሁንም ደግሞ ጂኦፖለቲካል ሆትስፖት ነው በዓለም ላይ ላይክ ኖርዝ ኮሪያ፣ ሳውዝ ኮሪያ፣ ዩክሬን፣ ራሽያ እንደምንለው ከሁሉም የከፋው ለሶስተኛው የዓለም ጦርነት መነሻ ይሆናል ተብሎ የሚሰጋው የፍልስጤምና የእስራኤል ጉዳይ ነው። ምክንያቱም ከጀርባቸው ሀያላን ወገኖች ስላሉ ማለት ነው። እና ይህም የዓለም ፍጻሜ ምልክት እንደሆነ በርብቃ ማህፀን የጀመረ ጦርነት ለሰማይና ምድር ህልፈት ጭምር ምክንያት ሊሆን እንደሚችል ይኸውም ርብቃ የእመቤታችን ምሳሌ መሆኗ እና ላይክ በእመቤታችን ጉዳይ ያሉትን ላይክ እሷን ሪጀክት ማድረግና መቀበል ኤስካቶሎጂካል ኮንሲኩዌንስ እንዳለው የእግዚአብሔር ህዝብነት ምንድነው ከዘራው የቀሩትን ነው የሚለውና የእሷ ዘር የሆኑት የክርስቶስ ወገኖች ሆነው የእሷ ተቋሚዎች የሆኑት የሳጥናኤል ዘሮች ለመሆናቸው ምሳሌ እንደሆነ ተመልክተናል። ዴቭ በስተመጨረሻ የምጨምራቸው 2 ነጥቦች ናቸው። እግዚአብሔር እንግዲህ ከኖህ ውድቀት በኋላ ዓለምን መጀመሪያ የማዳን ስራውን ላውንች ሲያደርግ ሙሴን ነው የጠራው። ለሙሴ ኦሪትን ነው የሰጠው። ኦሪትን ሲሰጠው ታሪክን ነው የሰጠው። ታሪክን ማንነትን እወቅ። የሰው ልጅ ታሪክ ከዚህ ነው የሚጀምረው ነው ያለው። ስለዚህ ሳልቬሽን ሂስትሪ የሚጀምረው ማንነትን ከማወቅ ነው ማለት ነው። ላይክ የሰው ልጆች ወይ ጠፍታችኋል የላችሁም ብሎ አይደንቲቲያችንን እንድናውቅ ሪስቶር ነው ያደረገልን። እንደዚህ ናቸው ብሎ ላይክ ማዳን የሚጀምረው ማንነትን ከማሳወቅ ስለሆነ መዳን የሚጀምረው ማንነትን ከማወቅ ግልጽ ነው አይደለም? ሶ እግዚአብሔር ዓለምን ማዳን ሲጀምር የሰው ልጅ የጠፋውን በሂስትሪ ሉስት የሆነውን አይደንቲቲ ከማሳወቅ ነው የጀመረው። ግልጽ ነው ሐሳቡ። ስለዚህ አሁንም ክርስቲያኖች ማንነታቸውን የሚያውቁ ታሪክን የሚያውቁ ኢትዮጵያን ኦርቶዶክስ ከሆኑ የአባቶቻቸውን አስተምሮ የሚያውቁ መሆን አለባቸው። ሰው አይደንቲቲውን ማንነቱን ሲያውቅ መዳን ጀመረ ይባላል። ጌታችንም እናንተ እኔ ከየት እንደመጣሁ ወዴትም እንደምሄድ እናንተ ከየት እንደመጣችሁ ወዴትም እንደምትሄዱ አታውቁም ብሎ እኔ ግን ከየት እንደመጣሁ ወዴትም እንደምሄድ አውቃለሁ ብሏቸዋል። ምን ማለት ነው? ሰው የሚድን ከሆነ ከየት እንደመጣ ወዴት እንደሚሄድ ማወቅ አለበት። ግልጽ ነው። ከኤደን ገነት እንደመጣ ወደ መንግስተ ሰማያት እንደሚሄድ ማወቅ አለበት። ታሪክን አጥርቶ ላይክ መነሻውንና መድረሻውን ሲያውቅ የሰው ልጅ ኦሪየንትድ ሆነ ይባላል። ዱ ዩ አንደርስታንድ? ሶ ኦሪየንቴሽን ሪስቶር ማድረግ የመዳን የመጀመሪያው ስራ ነበር ማለት ነው። ግልጽ ነው ሐሳቡ። ሶ የሰው ልጅ የማንነት ቀውስ የሚገጥመው ኦሪየንቴሽኑን ሉዝ ያደርግ ነው። ግልጽ ነው ሐሳቡ። ኦሪየንቴሽኑን የሚያጣው ደግሞ በሁለት ነገር ምክንያት ነው። አንደኛ ማንነቱን ካላወቀ፣ ታሪኩን ካላወቀ፣ የኢትዮጵያን ቤተክርስቲያን ካላወቀ ኦሪየንቴሽኑን ግራ ይገባል። እኔ ማን ነኝ የሚለው። ሁለተኛ የሁሉም ነገር ማዕከል የሆነችውን ቤተክርስቲያንና እመቤታችንን ካላወቀ ከእመቤታችን እና ከቤተክርስቲያን አንጻር ሁሉም ነገር ስለሚለካ አሁንም ማንነቱ ይጠፋበታል ማለት ነው። ግልጽ ነው ሐሳቡ። ስለዚህ የሰው ልጅ ላይክ ለመዳን ኦሪየንቴሽን ያስፈልገዋል። ኦሪየንቴሽንን ለማወቅ ታሪክን ጠልቆ መረዳት አለበት። ቲዮሎጂካሊ ደግሞ እመቤታችንን መረዳት አለበት። ታሪክን ሲያውቅ የታሪክ ኦሪየንቴሽን ይኖረዋል። እመቤታችንን እና ቤተክርስቲያንን ሲያውቅ ቲዮሎጂካል ኦሪየንቴሽን ይኖረዋል። ስለዚህ ሁሉን ነገር የሚዳኝበትን ከኢንፍሉዌንስ ከተጽዕኖ ምንድነው ከበታችነት ስሜት የጸዳ ይሄ ጤነኛ አእምሮ ይኖረዋል ማለት ነው። በጣም ሰፊ ርዕስ ስለሆነ ያዝነው የምናቆመው የ12ቱ ነገደ እስራኤል ይሆናል። ከእንግዲህ ወደፊት ያለውን ታሪክ እስከ 8ኛው ሺህ ኤግዛክትሊ 8ኛው ሺህ እንግዲህ ኢቭን ይሄ 8ኛው ሺህ የሚለው ሀሳብ ከየት መጣ የሚለውን በሙሉ ጭምር ይዘን በደንብ በስፋት እናየዋለን። እንደው የምናይበትን አንድ ጊዜ ናሬት ባደርገው ደስ ይለኛል። እንግዲህ አሁን እንግዲህ እስራኤል ላይ ነው ያቆምነው። ከእስራኤል ቀጥለን በኋላ የሚመጣው የዮሴፍ ታሪክ አለ። ከሱ ጋር አሶሲየትድ የሆነ ቲዮሎጂካል ሚኒንግ አለ። ከዛ ከ500 ዓመት በኋላ ሙሴ ይነሳል። ሙሴ ከግብፅ ነው የተነሳው። ስለሱ ትርጉም እናወራለን። ከሙሴ ቀጥሎ ዳዊት ነው የሚነሳው ከሌላ 500 ዓመት በኋላ። በዳዊት ዘመን ስለሆነው ቲዮሎጂካል ፌኖሜና እናወራለን። ከዛ በኋላ አሲሪያን ፕሮፌትስ ነው የተነሱት። ስለነሱ እንነጋገራለን። ከዛ ነብዩ ኢሳያስ ይመጣል። ከዛ በኋላ ናቡከደነጾር ነው የባቢሎን መንግስት ይመጣል።
ከዛ በኋላ ባቢሎኒያን ፕሮፌት ስለጻፉት ትንቢት እንናገራለን። ከዛ በኋላ ከባቢሎኒያን ፕሮፌትስ በኋላ ስለ መሲሁ የተነገሩ ትንቢቶችን ነብዩ ዳንኤል ስለተረጎመው ስለ ናቡከደነጾር ራእይ እስከ ዓለም ፍጻሜ እንዴት እንደሚቀጥል እናያለን። ከዛ በኋላ ከመሲሁ መምጣት በኋላ በ70 ዓመተ ምህረት እንዴት እስራኤላውያን እንደጠፉ እንመለከታለን። ግልጽ ነው አይደለም ሐሳቡ? ከዛ በኋላ ክርስቶስ ይመጣል ወደዚህ ዓለም የተባለው መሲህ በምድር ላይ እንዴት መንግስቱን እንዳቆመ እንመለከታለን። የመሲሁ መንግስቱን ማቆሙ ደግሞ በምድር ላይ ምልአተ ኃጢአት የተፈጸመባት ሮም አለች። ምልአተ ኃጢአት የተፈጸመባት ሮም መሲሁ ድል ነስቷት እንደገለበጣትና የራሱን መንግስት በምድር ላይ እንዴት እናቆመ እንመለከታለን 476 ላይ። ከዛ በኋላ ዓለም አቀፍ ጉባኤዎች ተፈጽመው ሊጻፉ የሚገባቸው ሊተርጆች ቅዳሴያት በሙሉ ተጽፈው የሰማዕታት ምስክርነት የመነኮሳት ምስክርነት ተፈጽሞ እንግዲህ የእግዚአብሔር መንግስት በምድር ላይ እንዴት እንደተጀመረ እንመለከታለን። ምንፍቅና ከምድር ላይ እንዴት እንደጠፋ ግሮስሊ እንመለከታለን። ከዛ በኋላ ከሮማን ኤምፓየር መውደቅ እስከ 16ኛው አባቶቻችን 8ኛው ሺህ እስከሚሉት ድረስ ዓለም ዳርክ ኤጅ ስለሚለው እኛ ግን ክርስቶስ በምድር ላይ 1000 ዓመት ነገሰ ብሎ ራዕየ ዮሐንስ ምዕራፍ 20 ላይ የተጻፈው አለ። እንዴት 1000 ዓመት በምድር ላይ እንዴት እንደነገሰ ነገሰ ስንል ምን ማለት ነው? መንኩስና በምድር ላይ እንደ አሸን የፈላበት ዘመን ነበር አይደል እንዴ? መንኩስና በምድር ላይ እንደ አሸን የፈላበት ቅዱሳን የማያልቁ ቅዱሳን በምድር ላይ የተነሱበት የቤተክርስቲያን ትርጓሜ መራቀቅ ሁሉም ነገር በምድር ላይ የጸናበት ክርስቲያናዊ ንግስታት በዓለም ላይ የነገሱበት 1000 ዓመት 7ኛው ቀን ማለት ነው እንግዲህ 1500 ሲደመር 500 6000 ይሆናል አይደለም? ከ6000 እስከ 7000 ያለው 7ኛው ሺህ ነው የሚባለው እና በዚህ በ7ኛው ሺህ ክርስቶስ በምድር ሁሉ ላይ እንዴት እንደነገሰ እንመለከታለን። ከዛ አባቶቻችን ሲፈሩ የኖሩትን ከ8ኛው ሺህ አታቅምሰኝ ሲሉ የፈሩትን 8ኛው ሺህ ደግሞ 1500 ይገባል እና በ8ኛው ሺህ መግባት 8ኛው ሺህ ሲገባ ደግሞ ባቢሎን የሆነች አሜሪካ ዲስከቨር መደረጓን ከዛ መናፍቃን አውሮፓ ላይ ተነስተው ከዛ ተነስተው ግን ዳፋው ለዓለም ህዝብ ሁሉ እንዴት እንደተረፈ የነሱ መነሳት ዘመናዊነትን ሳይንቲፊክ ሬቮሉሽንን በምድር ላይ እንዴት እንደቀሰቀሰ ከዛ 8ኛው ሺህ ራሱ ደግሞ በሰባት ፌዝ ይከፈላል። ሬኔሳንስ አለ ከ1460 እስከ 1517 ከዛ በኋላ ከሬኔሳንስ በኋላ ሪፎርሜሽን አለ ይሄ የመናፍቃን ተሐድሶ እንቅስቃሴ ከዛ ካውንተር ሪፎርሜሽን አለ ከ1570 እስከ 1660 እሱን እንመለከታለን። ከዛ ከካውንተር ሪፎርሜሽን በኋላ ኢንላይትመንት አለ ይሄ የምድር ሰዎች በተለይ ፈረንሳውያን ነቃን በቃን ብለው ዓለማዊ ንቃት ላይ የዓለማዊነት ንቃት እንዴት በዓለም ላይ እንዴት እንደጀመረ ያ ኢንላይትመንት እና የዓለማዊነት መነቃቃት እንዴት የመጀመሪያውን የኢንዱስትሪ አብዮት እንዴት እንደቀሰቀሰው ለንደን ኢንግላንድ ላይ ማለት ነው የመጀመሪያውን የኢንዱስትሪ አብዮት ሜካኒካል ሬቮሉሽንን እሱ የፈጠረውን ማሽን ቴክኖሎጂ እንመለከታለን። ከሱ ቀጥሎ ኤሌክትሮኒክ የሆነውን ሬቮሉሽን እንመለከታለን እና ከ1760 እስከ 1860 ያለውን ማለት ነው እና ከኤሌክትሮኒክ ሬቮሉሽኑ በኋላ ደግሞ የመጨረሻውና ሶስተኛው ዲጂታል የሆነው ሬቮሉሽን ነው ከ1960 እስካሁን እስካለንበት እና 8ኛውና የመጨረሻው እንግዲህ አርቲፊሻል ኢንተለጀንስ ምናልባትም የሐሳዊ መሲህ መነሳት ሊሆን የሚችል እስራኤላውያን ክርስቲያኖች ይሆናሉ ተብሎ የተነገረበት ዘመን አለ። በስተመጨረሻ የሶስተኛው ዓለም ጦርነት የምድር አሕዛብ ሁሉ በኢየሩሳሌም እሰበስባለሁ የሚለው ትንቢት አለ በስተመጨረሻ ማለት ነው። ክርስትና 2000 ዓመቱን 2033 ላይ ያከብራል። ስለሱ እንመለከታለን። እስልምና 1400 ዓመቱን 2032 ላይ ያከብራል። እሱ ትንቢታዊ ትርጉም አለው። እነዚህን ሁሉ ተመልክተን ጀነሬሽን ዜዶች ከ2030 ያለውን ዓለም ሲረከቡት ምን አይነት ዓለም እንደሚፈጠር አይተን እንፈጽማለን ማለት ነው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ወለወላዲቱ ድንግል ወለመስቀሉ ክቡር ኢየሱስ ወዘልፈን ወለዓለመ ዓለም አሜን።